ውድ አዲ አንቺ እንደዚህ ሲከፋሽ ማየት አልፈልግም ከምንም በላይ ማለት ነው። እና ሁሌም ደስታሽ ነው የምፈልገው። እኔ ደግሞ አለሁልሽ። ምን አይነት ሁኔታ ላይ እንዳለው ይገባችኋል ሁላችሁም። ሁሉም ሰው የሚያሳልፈው ከባድ ጊዜ ነው ብዬ አስባለሁ እና ከዚህ ከባድ ጊዜ እንደምወጣም ተስፋ አደርጋለሁ። እሺ በቃ አስቀምጡት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ ትንሽ ፈዘዝ ብዬባችኋለሁ። ትንሽ አሞኛል። ያለሁበትን ሁኔታም በደንብ ታውቃላችሁ። ምን አይነት ሁኔታ ላይ እንዳለው ይገባችኋል ሁላችሁም። ሁሉም ሰው የሚያሳልፈው ከባድ ጊዜ ነው ብዬ አስባለሁ እና ከዚህ ከባድ ጊዜ እንደምወጣም ተስፋ አደርጋለሁ። ሁሌ መከፋት የለም፣ ሁሌ መሳቅ የለም እና ህይወታችን ላይ የሚመጡትን ነገሮች ሁሉ መቀበል አለብን። ይሄ የህይወት አንዱ መንገድ ነውና ብዙም እንትን አላልኩም። ከዚህ ነገር መውጣበትን ነገር እያመቻቸው ነው። እግዚአብሔር ይመስገን በጣም ደህና ነኝ። ዋናው የኛ ደህና መሆን ነው መጀመሪያ የሚፈለገው፣ የኛ ጠንካራ መሆን ነው የሚፈለገው። ምክንያቱም ካጣነው ነገር ይልቅ እኛ የሚፈልጉን ሰዎች በጣም ብዙ አሉ፣ ቤተሰቦቻችን አሉ፣ በጣም ብዙ ሰው አለና ለነሱ ስንል መኖር አለብን። አሁን የመጣሁት ያው ስለኔ ላወራ አይደለም። በዚህ ቻናል አታውቁኝም፣ የወንድሜ ቻናል ነው። ከዚህ በፊት ታውቁታላችሁ። ኪራ በጣም ወደ ወንድሜ ነው። አሁን ደግሞ እዚህ እኔ ጋር ነው ያለው። ለአንዳንድ ስራዎች አዲስ አበባ መጥቷልና ጎበዝ ልጅ ነው ምናምን። እናንተ ደግሞ ወንድሜ እንደምታበረታቱልኝ በጣም እርግጠኛ ነኝና አዲስ አካውንት ነው፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በእኔ ስም እጠይቃችኋለሁ። እስኪ እኔን የምትወዱኝ እኔን የምታከብሩኝ ሰብስክራይብ እያደረጋችሁ ወንድሜን አበረታታችሁ ነው የምታሳዩኝና እንደምትወዱኝ አውቃለሁ። ምክንያቱም በውስጥ የምታወሩኝን አይዞሽ የምትሉኝ ሰዎች እውነት በቃ ከራሳችሁ በላይ ተጨንቃችሁ ነው እያወራችሁኝ ያላችሁና እግዚአብሔር ያክብርልኝ። በዚህ አጋጣሚ በጣም አመሰግናችኋለሁ። እና እንግዲህ ዛሬ የመጣሁት ወንድሜ እየተገለገለ ነው። ስልክ ምናምን ትንሽ አጥፍቼ ነበር ሰሞኑን። ሰውም ጋር ምናምን መገናኘት አልፈለኩም። ምክንያቱም ህመማችንን እንደኛ የሚሰማው ሰው የለም አይደለ? እና ራሴ ማዳመጥ ለራሴ ጊዜ መስጠት ስለፈለኩ ከቤትም እየወጣሁ አይደለም ብዙም እና ተጨንቋል። ያው እንደ ወንድም ይጨነቃል። ለምን ዛሬ አብሮኛ አይውልም ብዬ ይሄንን ቪዲዮ እየሰራሁ ነው ማለት ነው። ስንከባከብሽ ነው ሙሉ ዛሬ በቃ ምናምን ብሎ በጣም እየተጎራ ነበር። እስኪ ምን አድርጎ እንደሚንከባከበኝ አላውቅም። ምን ሊሰራ እንደሆነ ሙያ እንደሌለው አውቃለሁ። ምናልባት ምግብ ነው ሊሰራ የሚችለው፣ ሌላ ምን እንደሚያደርግ አላውቅም። እና እስኪመጣ ትንሽ እንጠብቀውና ምን እንደሚል፣ ምን እንደሚያደርግ፣ ምን እንደሚሰራ፣ እንዴት እንደሚንከባከበኝ አብረን ነው የምናየው ማለት ነው። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ። የልቤን ካገኘው ከተሳካልኝ ለሚያልፋሉ ባልታ እኔስ ግድ የለኝ። ባልዋልኩበት የስሜ እንኳን ቢጠፋ ቃል ኪዳናል። ልሰብሮ ነው እንዴ? ልሰብሮ እንዴት ዋልሽ? ወይ በጣም ከባድ ነው። ተሸክማ ነው ደግሞ የምትመጣው። ቶሎ መጣው። አዎ ደህና ነህ? እንዴት ነህ? አለ በሩን ዝጋው፣ ንፋስ ይከፍተዋል። እንዴት ነህ? እሺ ደህና ነህ? አንቺ ግን ጨካኝ ነሽ። ስልክሽን ዘግተሽ ማታነሽ ያለሁበትን ታውቃለህ። ና ቁጭ ብለህ አውሪና ና ጫማ ነው አውልቅ። ኧረ እንትን ይታጠባል እንዴ? አንቺ ደግሞ ልቀመጥ ነው ገና ከመምጣቱ ላይ እና ቁጭ ታላቅ ነኝ። በዘው ልታከብረኝ ይገባል። ካሜራ አለ። ሰላም በላቸው። ሁሌ ካሜራ ይዘሽ አንቺ ምንድን ነው? ሰላም በላቸው። እሺ ሰላም፣ እንዴት ናችሁ ውድ ፋሚሊ? ምንድነው መልክ የምሰራው? ምንድን ነው? ተይ ናችሁ ነው። እስኪ ዛሬ እንኳን ላወራበት። እስኪ እኔ እንደምታወራኝ አውራ። ይሄኔ ካሜራ ባይኖር እኮ ሊደበ እዚህ ጋር እንደዚህ ነበር የሚሆንብኝ። ኧረ ውሸት ነው። ሰላም እንዴት ናችሁ ውድ ፋሚሊ? እኔ ኪራ ነኝ። ታውቁኛላችሁ። አንዳንድ አያውቁም። እኔ ነው የሚያውቁት። ጀመረሽ። እስኪ ልጨርስ። ምንድን ነው ሁሉ እንግዲህ ታውቁኛላችሁ። ኪራ ነኝ እና ሰሞኑን ኤዱ ትንሽ እያንጨረጨራት ነበረ። ትንሽ ክፍት ብሏል ነገር መሰለኝ እና ምንድን ነው ለእኔም ያልነገረች ነገር አለ እና እሱ ማወቅ ፈልጌ ነው ቤቷ ድረስ ካልመጣሁ ብዬ። እኔም የማላውቀው እናንተ የማታውቁት ነገር አለ። እሱን ነገር ለማወቅ ነው የመጣሁት እና
እስኪ በዚህ አጋጣሚ እንዲሁም ካሜራ ይዘሽ ነው የጠበቅሽኝ እዚሁ ለፋሚሊ ራሴ ካሜራ ይዤ ራሴ ተዋረድኩ። አሁን ተናገሪ ነው እንግዲህ። አንተ ከመምጣት በፊት በዚህ አውርቻቸዋለሁ። እረፍ ፀጉሬን አትንካብኝ አልወድም። ፀጉር እንዳለ ሰው ሂማን ይርግዛልኝ ሂማን ይት በቃ ጀመረ። አያቸው ካሜራ አለ ብዙ አታወራረብ እና በዚህ አንተ ከመምጣት በፊት እያወራኋቸው ነበረ። ሰው ማንኛውማ ቤተሰብ አለ ትንበል ሰው ሆኖ ችግር የማይገጥመው የለም። እና እኔ ደግሞ ትንሽ ችግር አጋጥሞኛል። ይሄ ነው ብዬ መናገር አልፈልግም። ችግሩ ከተፈታ በኋላ ሁሌ ችግር ማውራት ከባድ ነው አይደለ? እና እኔ ደግሞ አሁን ያለሁበትን ሁኔታ እንደማልፈው ጠንካራ እንደሆንኩ ስለማቅ እነሱም ከጎኔ እንደሆኑ አንተም ከጎኔ እንደሆንክ በደንብ አውቃለሁ። በጣም ብዙ የሚፈልጉኝ ሰዎች እንዳሉ አውቃለሁና ባላወራ ችግሬን ራሴ ቢፈታ ትንሽ ለራሴ ጊዜ መስጠት ስለፈለኩኝ ምን የጠፋሁት። ምን ልታረግልኝ ነው ግን? ልምጣ ቤት አልከኝ። ለምን አትሆኝም? ብቻዬን ምንድን ነው የምትፈልጉት ከኔ? ታውቂያለሽ ለእህቴ ብዙ ነገር የሚደረገው ነገር ታውቂያለሽ። ብዙ ነገር ነው ማድረግልሽ። አንቺ ጠይቂ ብቻ። ምን ልታረግ ፈልገህ? ኧረ ምንም ነገር ብቻ አንቺ ደስታሽን ነው የምፈልገው ነው። ኧረ በቃ ውድ እህቴ ስለሆንሽ አትንካኝ። እሺ ምግብ ትሰራልኛለህ? እንዴ ምግብ አርቦኛል። ኧረ እኔ ምግብ ትንሽ ነገር እኮ ነው የሆነ እኔ ግን መርዝ ሰውጤው ነገር ሊያደርገኝ እንዴ ጸባይተኛ እንዴ አይሆንም እኮ የሆነ ነገር ታደርገኝ ነው እንዴ? አይ ይቅር፣ ምግቡ ይቅር። ታማኝ ነኝ፣ ችግር የለውም። እውነት ይቅር፣ ታማኝ ነኝ። እንዲህ በጸባይ አንተ ለእኔ ምግብ ሰርተህ ልታቀርብልኝ እኔ አልበላም። ሲጀምር አሁን የበላሁት ወዲህ እኮ ሞልቷል። ይበላል፣ ወዲህ እኮ ሞልቷል። ችግር ጠይቂ። ሌላ ቡና እውነት አልጠጣሁም። የምር ራሴን አሞኛል። ባይዘው ቡና አልጠጣሁም። ኧረ ቤት ቡና እሺ ምን ነው? ኧረ ችግር የለውም። ቡናማ እኮ ክፍት ነው። ባይዘው መውጣት ትችላለህ። ራስን የመጣው እንዴ ይወጣል እና ጥርቅ አንቺ ምንድነው ዛሬ ተናገሪ ይሻል እንዳነካኝ ጠፋሽ አላላችሁም? ላውራ ቢያንስ ትንሽ። እሺ ቤተሰብ ብቻ አንቺ ታረጋግጥ። እኔ አሁን ማለት ነው አቋርጥከኝ። የሆነ ስራ ይዣለሁ። ቡና ጨስ አድርግልኝ። እኔ ስራዬን ልጨርስ። ከዛ ቡናችን እንጠጣለን፣ እናወራለን ምናምን። ከዛ ወደ ቤት ጥርቅ ወደ ቤት ጥርቅ ምንም የምፈልገው እንዴ እኔ እወጣልሃለሁ። እኔ አንተ ጋር ስዳረቅ ሙሉ ጉድም የለኝም። እኔ እወጣልሃለሁ። አሁን ቡና ይናፍላል። እኔ ካንተ ምንም አልፈልግም። ሌላ ተነስ። አፍጥሩ አዘጋጅቼልሃለሁ። መቼም አላረፍኩም። ስራ እሺ እንዳሰብረው እዚህ አናቴ ጋር እዚህ ምንድን ነው የሚለኝ? ዛሬ ግን በጣም ቡና ላፍላ አይደል ያልከኝ? አትጠይቀኝ። እኔ ስራ አለኝ። ውስጥ ሂድና ፈልግ እንዴ። እኛው ቡና ጠጣው ሳይሆን የምለው ቡና ፈላው ነው ማለት ያለብኝ። ገና ከመጀመሪያው ቡና ፍሬት ነው ብሎ እየጠየቀኝ ነው። ኪሩ ወይ ምን ነው አገኘው? እስኪ እንዳይበዛብ አሳያቸው። ቡና ነው አሳይ። ጀምር እንዳያርብሽ። ቶልቶሎ እንትን እያልክ ቡናውን አርፈህ ቁላ አትንካ። እሱን አርፈህ ቡናውን ቁላ። ዝም ብለህ መጀመሪያ ላይ ሲኖር እንዴ ያራል። ይሄ ሁሉ እየጨሰ እኮ ነው። ቢቀርስ ባልጠጣስ ይቅርብኝ። ተወው። እውነት አይልሽ በሞዬ እየመጣሽ ስለዚህ ታጣሽኛል አይደለ? በቃ ብታምነኝ ደስ ይለኛል። አርፈህ ቡናውን ቁላ። አረረ ልተኛ በቃ። እንዴም ቤት በኩል ነው የምሰራው። ቤተሰብ እንግዲህ ሙያ አለኝ። ምንድን ነው ሚስት ፍለጋ ፕሮሞሽን ያስመሰለብህ? ኧረ ሴት ልጅ ነች ሙያን አሳይታ ትዳር የምትፈልገው። ኧረ ተው። ኧረ ወገን ለዚህ እኮ ነው ያራል። እሺ ቡና ነው። በደንብ ወይ እንግዲህ እየደረሰ ነው። ምኑ ነው የሚደርሱ? ቡናው ደም ቡን ይበል ነው ያለ። ይሄ አንተ አዲሱ ቻናል ነው። ለአንተ ምን ያክል እንደማስብልህ ታውቃለህ። አንተ ነገር የሚለው እኔ ለአንተ ቤተሰቦች እኔ የምትወዱ አልኩኝ እዚህ ጋር እኔ የምታከብሩ እኔ የምትወዱ ቡና አረረ እና እኔ የምትወዱ ወንድሜን አበረታቱልኝ እስኪ ብዬ ተናገርኩኝ። ለአንተ ያን ማለው ነው የለም መቼም። ለዛ ነው አንተ ታርታሽ ቡና መጀመሪያ ያስፈልግኝ። ይሄን ስለ ችግር የለውም ውለታ መሆኑ ነው ትላለህ። ወቃሽ የሚገርም ቡና ማፈል ቻሪ ማለት ነው።
ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላም ሆኝ ጥዋት ማታ እንጀራና ኑሮ ቢያርቃት ከኔ ላይ እንዳይበላ እጅህን ሽረፍ እጅህን ይበላሃል ረፈ ሄዶ ቢበላስ እኔ ምን አገባኝ ደግሞ ፀጉርህ አድጓል አንተ ፀጉርን ታቋራጥሽ እንደዚህ ስታስቢልኝ እንደሚያምርብሽ አስቤልህ መስሎ ነው የሄደን ወንድም ፀጉሩ እንዳይግረው እንጂ ራሱን ጣለ እንደምን ይላል ታስቤልህ አገባኝ ዛሬ ግን ልገርፍሽ ነው ያሰኩኝ ነው ልንከባከባት ብሎ መጣ ገርፍሻለሁ እያለ ነው እስኪ እኔ እኮ ትዝ ይልሃል ድሮ ስንማር እኔ ለቤተሰቦቼ ድሮ ስንማር ትዝ ይልሃል ድሮ ስንማር ትዝ ይልሃል በዛ በጫካው ሲቃስቅሽ የሁለት ሰዓት የእግር ጉዞ ተጉዘን ነው የተማርነው ትዝ ይልሃል ወሻቷን ደሞ እንዲ እንትን ጎረቤት ሻል ትምህርት ቤት ደሞ ያኔ ትዝ ይልሃል ጦርነቱ ነው ትምህርት ቤት ስንሄድ እየዘለልሽ ነው የሮጥሽ ቤት ሲተኮስ እንዲ በዚህ በጆሮዬ ነው እንዲያልፎ ሲሄድ ትዝ ይልሃል አንቺ አንቺ መታከልሽ አሁን የት ያገኝሻል እንዴ ነገር የሆነ ቀን ዝናብ ነው የሚስጥሽ አንቺን ብለኛል እኮ እዚያ ከሰፊ ሲጀመር ሁሌም ታዋርደኝ አንተ አንስተኛ አሁን ሽልጠጣበት ነው መቼ ሳታስቀምጠኝ ምን ቡና ፈላው ብለ ሳምንት ነው የሚወራብኝ ውጣልኝ ከዚህ ቤት ነው አልፈልግህም የሰማችሁ ነው ወንድም አለኝ ግን ውጣ እየተባልኩ ታላቅ ነኝ እንደፈለኩ ማለት ይችላል ብሎ አዎ እንደ ስኳር ሳይደረግ አረተም ሁለት ማንኪያሽ ሁለት ብቻ በቃ አልፈልግም ማሳካ ሳረከትሽ ይኸውልህ የሰከነው አሁን እንዲህ ታደርገው እኮ እንትን አለ እኮ እሺ ሰዓት ትንሽ አድርግበት ለምንድን ነው ሰዓት የምታደርግበት ቅዳው ዝም ብለህ አስክኝ ራስ ይጠጣሉ ቅዳው አልፈልግም አንተ ማርያም ድረስ ነው ማኛራ ታስጨኝ ስለባከ አይደለም ቀዝቅዟል እኮ ምን አገባ አልፈልግም ቀዝቃዛ ነው የምጠጣው እየሰከነ ነው እየቀዘቀዘ አይደለም አድርግ ቅዳ ትንሽ ይገናኝ እስኪ ተከለኛ ቤተሰብ አንተ ምን አልጠጣም በቃ አልጠጣም አልፈልግም ግን ስራት ያሽ ዛሬ እኮ የመጀመሪያ እኮ ነው አንቺ እኮ ነው ቡና እሺ በቃ አስቀምጡት ታንሽ ሰው ታሞ ማይከበርበት ሀገር እሺ ይቀራ አምጣው ቅዳው ራስ ያስገኛ ጠጣው ቢቀርስ የዛሬ ቡና ሲጀመር አቤት ቡና አቤት በይኩ ቡና አይደለም አተላ ነው ሲጀምር ዱቄቱ ሙሉ ነው ያደረከውና እንትን ብሏል ታው አርፈቅዳ በቃ ግማሽ ሲኒ የሚሰጠኝ አንቺ ደግሞ ችግር አለብሽ እስካሁን ራሴን ነበር ያመመኝ ደግሞ ጨጓራዬም እየተቀደ አንድ አይቆይ እንዳይጠብስሽ አሁን ቀዝቃዛ ነው ስለነበር አምጣው ሰዓት ነው ይያል አምጣው ዝም ብላ በቃ እንትን በል እኔ አነሳሳዋለሁ እና በዚህ ወይ ደግሞ ሂድ እንትሄድበት የለ እንዴ ገና እሺ አቦላል በረካለ ደጋግመሽ ነው እሺ ማንኪያ ስጠኝ አይ እኔስ ማለት ነው በነገራችን ላይ ሽኳር የሌለውን ይሰጣት አራንታ ይዱርዛ አንተ ምን ነው ምን ችግር አለው ነው አምጣው እሱን ስኒ ዲ ማርያምን አምጣ በቃ አንዴ ምን እንደዚህ አይተቀልብ ይደርሳ ተነስ ደስ ስለምትይ አይደለም ቆንጆ ሆናለሁ ተነስ እሺ ያንከሱ አልፈልግም ራሴ እንትን ብሏል ተነስ አልፈልግም ይኸው ገና ከመምጣት ቤቱ ምን እንደመሰለ የምሪያና አዲስ ስትራቴጂ ምን ነው እቲ ላንቺ ብዬ እስከዛሬ አርጊ ማላቆም ነገር አይደለም ላንቺ ለውዱ አቴ ነገር አሁን ለማሚ ነግርልህ አይደለ ቡና ፍልቶ ምን እንዳደረገኝ ብዬ ስለምናገርልህ ይሄ ሲጀምር ያዩታል ምን ያክል እየተሰቃየው እንደምኖር አረ ማሚ ይይልኝ እንዴት ነው የቻልሽው እስከዛሬ ነው አሁን የኔ ጥያቄ እንዴት ነው የቻልሽው እኔ ደግሞ አሰደብ ቤቷ ናብላ
ቡና ካላፈላ እናገራለሁ። ማን እንደሚያማ እንግዲህ አብረን ነው የምናየው። ግን በቃ ማርያም አልፈልግም በቃኝ። በቃ ቤተሰብ ምን ያክል እንደምንዋደድ እያያችሁ በጣም ወዳት ነችና በጣም ከፍቷት ስለነበረ ነው እንጂ እኔ ቡና አፍልቼም አላውቅም። ግን ደስ ይበላት ብዬ ነው። እና ኤዱዬ ውዷቴ አንቺ እንደዚህ ሲከፋሽ ማየት አልፈልግም ከምንም በላይ ማለት ነው። እና ሁሌም ደስታሽ ነው የምፈልገው። እኔ ደግሞ አለሁልሽ። በቃ እንዲከፋሽ አልፈልግም። እኔ ያለው በተለይ ለምን ጀመረ አንተ ነህ ጠላቴ እኮ እሱ ነው እኮ ከማን ሊያድንኝ የሞከረ እንደሆነ አላውቅም። ጠላቴ አንተ ነህ ምናምን ዝም በይ እስኪ። ስቀልድ ነው ማርያም ነው ወንድሜ። ና እወዳለሁ። እስኪ ቀስ እና እንግዲህ ቤተሰቦቼ እንዳያችሁት ነው የኛ ክርክር የኛ ጭቅጭቅ የሚያልቅ አይመስለኝም። እዚሁ ብቻዬን እችላለሁ። እናንተ ስለምትሰቃዩብኝ ያላችሁ እኔ እችላለሁ። እኔ እችላለሁ። ግን ቤተሰቡን ሰብስክራይብ አድርጉ። እውነት በጣም ጎበዝ ልጅ ነው። አሪፍ ቪዲዮዎች አሪፍ ስራዎች ይዞላችሁ ይመጣል። በእኔ ስም ሰብስክራይብ አድርጉልኝ እና ቻው በላቸው። በላውን ቢያንስ እንወዳችኋለን።